ወክ ሲያደርግ ነው ያየው። ኢየሱስ ክርስቶስ የኛ አምላክ ፍጹም ሰው ፍጹም ለአንተ አይገባኝም። የዛኔ ነው ሰማይ የተከፈተው አይደል እንዴ? ስለማ በማን ጊዜ ተከፍቷል? በቅድስ ፍጹም ከሆነች እንዴት አይከፈትም ሰማይ? በመጥምቁ ዮሐንስ ሲጠመቅ ነው ጌታ ኢየሱስ ክርስቶስ ሰማይ ተከፍቶ እምወደው ልጄ ይሄ ነው እሱን ስሙት ነው ያለው። እመቤቴስ ያለችው የሚላችሁን ሁሉ አድርጉ። ማንን? ኢየሱስ ክርስቶስ። እኔ ያልኳችሁን አድርጉ አላለችም? አላለችማ፣ አላለችም። አልተጻፈም። ያልተጻፈ ጨምራችሁ እኮ ሙሉ በሙሉ ሌላ ታሪክ ሰርታችኋል። ስለዚህ ፉከራ አያድንም። መጽሐፍ ቅዱስ ቃል እንጂ ፉከራ አያድንም። መጽሐፍ ቅዱስ ቃልን ተጠቅሞ እውነተኛውን ወንጌል ሰብኮ ሐርነት ውጡ። ይገፋል ቤቱ የተባለው በኢየሱስ ክርስቶስ ሲሰበክ ቤቱ ይገፋል የተባለው ለዛ የዓለም ቤዛ እንደሆነች መጽሐፍ ቅዱስ አይናገርም። የሰዎች ቤዝነት ቴምፖራሪ ነው። ቴምፖራሪ የሰው ልጅ ቤዝነት ቴምፖራሪ ነው። የሰዎች ቤዝነት የክርስቶስ ግን ዘላለማዊ ቤዛ ነው። ዘላለማዊ። ስለዚህ በእነ ሙሴ ጊዜ ለነበረው ነገር እመቤታችን እንዴት ቤዛ ልትሆን ትችላለች? የዓለም ቤዛ ናት ካለ እንዴት? ያልተጻፈውን ተጽፎ ከሆነ እኛ ቢጻፍ መጽሐፍ ቅዱስ ላይ እያንዳንዱን ልጠይቃቸው። መጽሐፍ ቅዱስ ላይ እመቤታችን ቤዛ ናት ብሎ ቢጻፍ እያንዳንዱ ያምናታል። እዚህ ውስጥ ያለው በሙሉ ያምናል። ካልተጻፈ ግን ምንም ማድረግ አሳየኝ ነው የሚለው። የክርስቶስ ምልጃን፣ ማማለድን፣ አስታራቂነትን፣ ጠበቃነትን በሙሉ የተጻፈውን በማስረጃ እያመጡ ይኸው አስቀምጠውታል። መጽሐፍ ቅዱሳዊ ነው። የእመቤታችን ምልጃ መጽሐፍ ቅዱሳዊ ከሆነ ማንም ይቀበለዋል። ካልተጻፈ ግን በምንም መልኩ መጽሐፍ ቅዱሳዊ ባልሆነ ነገር ላይ ልትከራከረኝ አትችልም። በማይለው ነገር ላይ ኡኡ ማለት ይገባል ማለት ጥሩ አይደለም ለማለት ነው። ግን ቀስ እያልን ነው ወንጌል የሚገባል። ወዲያው የሚገባን የለም። እኔ ራሱ ስንት ዘመን ፈጅቶብኛል። ብዙ እኔ ነኝ እንዲያውም ክብሩ ይስፋ የእናትና የልጁ እያልኩ ምለው ያልተጻፈ ምለው እኔ ነኝ። አልተጻፈም። ያልተጻፈውን ጨምሬ ምለው እኔ ነበርኩ። እኔ ራሴ ያንን ነው ምለው። እስቲ ወደ ሌሎቹ ወንድሞቻችን እንሂድና እንጨርሳለን። አባታችንም ይናገራሉ ወይ ዜዶ እኔ ቤት እንትን ብላ ታቅምና እስቲ እንኳን ደህና መጣ ዜዶ የምትለውን እንስማ ስለ ምልጃ። እሺ ዮኒሻ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ሜርሲ፣ ዳጊ፣ መሪጌታ፣ ዮሐንስ፣ ዮኒ ደስ ብሎኛል ስላገኘውክ። ወሳኙን ነገር ነው ያነሳኸው ዛሬ። በጣም ወሳኙ ነገር ነው የተነሳው። ምናልባት እነ ኤርሚ ብዙ ሄደውበታል ብዬ አስባለሁኝ። ይሄ ማለት እንግዲህ ታውቃለህ በጣም ክርክር የሚነሳበት እኛ ሀገር ነው እንጂ ይሄ የምልጃ ጉዳይ ሌላ ሀገር አይደለም። ዝም ብዬ እያሰብኩኝ ነበረ። ብዙ ጥቅሶቹ ኤርሚም ዳጊም ሁሉም ሄደውባቸዋልና ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስን ምልጃ ለምን መቀበል አቃታት ብዬ ሳስብ ብዙ አማላጅ ተብሎ ሹመት የተሰጣቸው ሹመታቸው ሊፈርስ ነው ማለት ነው። ገብቷል። ኢየሱስ አማላጅ ከሆነ ማርያም አማላጅ ላትሆን ነው። በእንትና ዝክር ትድናለህ፣ እንትን ብትወጣ ብትወርድ፣ ቁልቁለት ብትወጣ ብትወርድ፣ እግር ቢሰነጠቅ፣ ጠላ ብትጠምቅ፣ በእንትና ስም የልጅን ስም ብትሰጥ፣ ኪሮስ ብትል የሚባሉ ጉዳዮች ሊወድሙ ነው ማለት ነው። ገብቷል። ቤዝመንቱን የተካደው። ስለዚህ እሱ የእሱን አማላጅነት ወስድ ክደው ለሌሎች ሰጡ ማለት ነው። ይሄ ክደት ደግሞ ታውቃላችሁ ገና ከመጽሐፍ ነው የጀመሩት። እኔ ያው እስልምና ላይ ስለምሰራው ታውቃላችሁና ሙስሊሞች የክርስትናን ወሳኙን ማዕከላዊ ቦታ ስቅለትን ሲክዱ በጽሁፋቸው አስፍረውታል። ለምሳሌ አልገደሉትም አልሰቀሉትም ብለው በመጽሐፋቸው አስፍረውታል። የኦርቶዶክስም ተዋሕዶ ቤተክርስቲያን በ2000 መጽሐፋቸው ላይ የኢየሱስ ክርስቶስን ምልጃ በመሰረዝ ነው የጀመሩት። ታውቃላችሁ
ሮሜ 8:34 ያማልዳል ብሎ የተጻፈውን ቅድም ኤርሚስ ያነበው የነበረውን ያማልዳል የሚለውን ግልጹን ቃል ንቅለ ተከላ ነው ያደረጉበት። ንቅለ ተከላ ነው የተደረገበት። እንደዛ በለው የእውነት ምን አረጉት? ያማልዳል የሚለውን ነቀሉትና ስለኛ ይፈርዳል የሚለውን ተኩበት። በየትኛው ሂሳብ ነው ያማልዳል ይፈርዳል ሊተካ የሚችለው? እንደው እግዚአብሔር ያሳያችሁ። ዝም ብለህ አንተ መጽሐፍ ቅዱስ አንባቢ እንኳን አትሁን፣ ዝም ብሎ ኖርማል አማርኛ ቲቸር መሆን ብቻ በቂ ነው። እና ምን ይላል እንግዲህ ያው ግሪኩ ላይ ከስር ይፈርዳል የሚለው በግሪኩ የለም አሉ። እና ምን አስባችሁ ነው ይህንን ያስገባችሁ ስትል መብታችን ነው አይነት ነው። ገብተዋል። ቀጣይ ደግሞ ሌሎች ክፍሎች እኮ አልሰረዝንም። ለምሳሌ ዕብራውያን 7:25 መሰረዝ ብንፈልግ እንሰርዛለን የሚሉ አንዳንድ የቲክቶክ ሊቃውንት ደግሞ ታያለ። ቀጣይ ደግሞ ይነሳል። እሱ እንዴት ስትል የ2000 እትሙ መጽሐፍ መጀመሪያ ላይ ከአንባቢያን አስተያየት አሰባስበን ቀጣይ በድጋሚ ይታተማል የሚል ቃላል። ቀጣይ ታስቦበት ገብቷል። ከአንባቢያን አስተያየት ተሰብስቦ ሌሎች አማላጅ የሚሉትም ወይ ይነቀላሉ ወይም ደግሞ የሮሜ 8:34 ወደ ቦታው ይመለሳል ማለት ነው። እና አንድ ክህደት የተጀመረው ሕያው ቃሉ ላይ እንድንጨምር እንድንቀንስ ስልጣን በሌለው ላይ ደልዘው ሰርዘው ነው የጀመሩት ማለት ነው። እና እኔ ዝም ብዬ አንዳንድ ሙግቶችን ላንሳ። ብዙ ጊዜ አይታችሁ ከሆነ ኢየሱስ አማላጃችሁ ከሆነ አማልደኝ ብላችሁ ጸልያላችሁ የሚሉ አንዳንድ ክርክሮች ታያላችሁ። እና እዚሁ መንደር ላይ የኢየሱስ ክርስቶስን አማላጅነት ላለመቀበል አስቡ። እሺ አማላጃችሁ ከሆነ አማልደን ብላችሁ ትጸልያላችሁ? አልጸልይም። ለምንድን ነው የምጸልየው እንዴ? የትኛው ሐዋርያ ነው አማልደን ብሎ የጸልየው? ለምንድን ነው የማልጸልየው? ምክንያቱም ቤዛነቱ ነው። ለምሳሌ እኔ አሁን የዘላለም ሕይወት አግኝቻለሁ። የዘላለም ሕይወት ከማግኘቴ በፊት የዘላለም ሕይወት ስጠኝ ብዬ ጸልዬ አላቅም። ምክንያቱም ጸለይኩኝ ማለት እኮ አመንኩበት ማለት ነው። ለዛም ነው እኮ የሮሜ መጽሐፍ ሐዋርያው ሲናገር እኮ ያላመኑበትን እንዴት አድርገው ይጠሩታል አለ ሮሜ ያሰለ ጠራኸው ማለት ታምንበታለህ ማለት ነው። ስለዚህ እኔ አሁን የዘላለም ሕይወት ስጠኝ ብዬ እንዳልጸለይኩ ልክ እንደዛ ይሄ ምልጃ የቤዛነት ስራ ነው። የመስቀሉ ስራ ነው። ያ የተፈጸመው ስራ ነው። እዛ ውስጥ ገብተህ በማመን የምትቀበለው ጉዳይ እንጂ እንዴ ወደ ማርያም። ለዛም ነው እኛ ማርያም አማላጅ ስለሆነች ወደ ማርያም አማርጅን ብለን እንጸልያለን። የትኛው ሐዋርያ ነው ያለው በመድኃኒዓለም? እስኪ አንድ ጥቅስ በመጽሐፍ ቅዱስ አማልዱን ብሎ ወደ አንድ ቅዱስ የጸለየ አንድ ሰው ሊገኝ አይችልም። አንድ ሰው ሊገኝ አይችልም። ኢሳይያስ 59ን አንብባችሁታል? ዮኒ ኢሳይያስ 59:16 አንብብልኝም እስኪ። ሚደንቅ ቃል አለ። ኢሳይያስ 59:16 ኢሳይያስ 59:16 እኔ አንብቤው ነበር። አንብባችሁታል? ያንብበውና ራሱ ማኛው ያንብበውና ኢሳይያስ 59:16 ነው ያልከኝ አይደለ? ሰውም እንደሌለ አየ፣ ወደ እርሱ እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁንም አዘዘው። አንብባዋለች ሜርሲዬ፣ ተባረኪልኝ። አየሽ ደግሞ ሲነበብ አንዳንዴ መድኃኒት ስለተነገረ እንትን ልንል እንችላለን። እና ይሄማ በእኔ ቋንቋ ጥብስ ነው ይባላል። አያው ምን እንደሌለ አየ ነው የሚለው። ምን ይላል? ሰው እንደሌለ አየ፣ ማንም የለም። አየ የድንግል ምልጃ የለም፣ የማን ምልጃ የለም። ምን አይነት ሰው ነው የሌለው? ቀጥል። ሰው እንደሌለ አየ እግዚአብሔር ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። ማንም አማላጅነት እንደሌለው እግዚአብሔር ራሱ እንደሌለ ለእግዚአብሔር አየ። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቅ አገዘው ይላል። ኧረ ተባረኩልኝ እናንተ ትለያላችሁ። አይገርምም? ጫችሁልኝ ነው በክርስቶስ። ኢሳይያስ ከመወለዱ ከ800 እና ከ700 ዓመት በፊት አሻግሮ
እግዚአብሔር ተደነቀ ይለናል። እንዲህ ለምን ተደነቀ ምናምን ስትለው ይነግራል። ሰው የለም እንዴ? ሰው እኮ አለ በዘመኑ፣ ነቢያት አሉ፣ ነገስታት አሉ፣ በጣም ብዙ። ኖ የሌለው ሰው አስታራቂ የሆነ ሰው ነው የሌለው። የሚገርም ነው። እናስ ቀኙ አገዘው ብሎ ገና ድንግል ትወልዳለች ትጸንሳለች ብሎ የራሱ የተነበየው ባይዞ የተወሰነ ምዕራፍ ወደኋላ ስትመለስ ኢሳያስ 53 ላይ ቅድም ኤርሚሻ አንብቦታል። ኢሳያስ 53 መጨረሻው ቁጥር ላይ ስለ ኃጢአተኞች ማለደ ብሎ እንደውም የአዲስ ኪዳን ጥቅስ ነው የሚመስል ኢሳያስ 53ን ስታነበው ስለ ስቅለቱ፣ ስለ መከራው፣ ስለ ቤዛነቱ በሸላቾች ፊት እንደሚታረድ በግ ብሎ ኢየሱስን ይስልልህና ይሄ ኢየሱስ ክርስቶስ ደግሞ ስለ ኃጢአተኞች የማለደ እንደሆነ ይናገራል ማለት ነው። ድምጽ ይሰማል አይደል? ቀይ እያሳየኝ። ኦኬ አሁንም ሌላ አርጊውመንት ነው ማነሳላችሁ። አብም ይማልዳል ይላል፣ መንፈስ ቅዱስም ይማልዳል ይላል፣ ወልድም ይማልዳል ይላል። ታዲያ ማነው አማላጅ የሚሉ አሁንም በተደጋጋሚ እንደዚህ አይነት ሐሳቦች ታነሳላችሁ። እንደውም ዘበነ ለማ አንድ ሲያወራ ከሰማችሁት ኤርሚያስ 7:25ንም ጠቅሶ አብም ይማልዳል ይላል፣ ሮሜ 8:26 መንፈስ ቅዱስ ይማልዳል ይላል፣ ሮሜ 8:34 ኢየሱስ ይማልዳል ይላል። ታዲያ ማነው አማላጃችሁ ብሎ አንድ ከተራ ሰው እንኳን የማይጠበቅ ስህተት ሲሳሳት አይተነዋል። እስኪ ኤርሚያስ 7:25ን እንግሊዝኛውን አንብብልኝ ዮኒሻ። እኔ እንግሊዝኛ ባነብ ትውልዱ ሊወጣ ይችላልና ኤርሚያስ 7:25 ኤርሚያስ 7:25 አይደል? ኦኬ ያ ካስፈለገ አማርኛውን አንብበውና እንግሊዝኛውን አማርኛውን አንብበውና እነሱም ያነቡትን ከዛ እንግሊዝኛውን ታነበዋል። ኦኬ 25 right? Yeah. Since the day that your fathers came forth out of the land of Egypt unto this day, I have even sent unto you all my servants, the prophets, daily rising up early and sending them. ማልጄ የሚለው እዙ ከሱ ክፍል ላይ ነቢያቶችን እየማለድኩ እልክ ነበር የሚለው በሱ ክፍል ላይ አብ አማላጅ። በአማርኛውም ላንብበው። አማርኛውን አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼን ነቢያትን ሁሉ ልኬባቸው ነበር ይላል። እየማለድኩ ስለሚል ለኢየሱስ የተሰጠው ምልጃ ይመስላል አይደል? ግን እንግሊዝኛው አፕራይዚንግ ኢን ዘ ሞርኒንግ ነው የሚለው። እየማለድ ስለ ሰዓት ነው እያወራ ያለው ክፍሉ እንጂ ስራ አይደል። ማልጄ የተነሳው ማልጄ የተነሳው እንደምትለው ከእንግሊዝኛውና ከአማርኛው ትንሽ የተጻረረ ስለሆነ since the day that your fathers came forth out of the land of Egypt unto this day I have even sent unto you all my servants the prophets daily rising up early and sending them ይላል። rising up early ማለዳ ላይ ጠዋት ላይ ማለት ነው። እዚህ ጋር ግልጽ ነው፣ በጣም ግልጽ ነው። ጠዋት ላይ ግልጽ የሆነ ነገር ነው። ታንክ ዩ። ሌላ ደግሞ ይመጣል ሮሜ 8:26 ላይ የሚነሳ ክፍል አለ። ይሄ የኢትዮጵያ እንትኗን ነው ምንድን ነው መንፈስ ቅዱስን ነው። እችን እንያት እስኪ አንዴ። በትልቁ መሆን እችላለሁ? አብሶሉትሊ ብራዘር። ያ ድምፅ ከሰማችሁ የልጅ ድምፅ ነው። ሶሪ። እሺ ኦኬ። እሺ ስለ ምልጃ ይሄ የመጽሐፍ ቅዱስ መዝገበ ቃል ነው። አይታችሁታል። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። እነሱም የሚቀበሉት ነው ማለት ነው። ስለ ምልጃ እንደዚህ ይላል። ምልጃ ገጽ 58 ላይ መሰረታዊ ትርጉሙ አንዱ ስለሌላው መለመን ይልና እነ ሙሴ በምድር ሳሉ ስለ እስራኤል ማለዱ። በየት ሳሉ ነው የሚለው?
በምድር ሳሉ ይህን እንዳትረሱት። በምድር ሳሉ ስለ እስራኤል ማለት ነው። ጸሎታቸውም ተሰማ። ዘኍልቍ 14 ከቁጥር 9 እስከ 20 ክርስቶስ ለደቀ መዛሙርቱ ለመነ። ክርስቶስ ለደቀ መዛሙርቱ ለመነ። የት? ሉቃስ 22 ቁጥር 32 ላይ፣ ዕብራውያን 5 7 እስከ 10 ቅድም ሜርሲ ያነበበችው። ምዕመናን ለሌሎች እንዲለምኑ ታዘዋል። ማስረጃ ፊልጵስዩስ 4 ቁጥር 6፣ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2። እሺ ይመጣልሃል ወደ ዋናው። ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይልና ዕብራውያን 7:25 ላይ ያለው ማለት ነው። የእርሱ ምልጃ ግን ምን ይላል? የእርሱ ምልጃ ግን እንደኛ ልመና አይደለም። ምክንያቱም ብሎ ሀ ለብሎ ያስቀምጣል። ሀ አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምዕመናን ፍጹም ደህንነትን አስገኝቶላቸዋል። ራሱን በመስጠት ምልጃውን ነው። ለዘላለም ሕያው ሆኖ በሰማይና በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ 8:34 የደለዙት ማለት ነው። እና ዕብራውያን 7:25 አንደኛ ዮሐንስ ምዕራፍ 2 ጠበቃችን ብሎ ያስቀመጠው። እሺ ከላይ እኮ ቁጥር 26 ላይ እኮ ሮሜ መንፈስ ቅዱስ ይማልዳል ይላል። ምን ማለት ነው ስትለው መንፈስ ቅዱስ ደግሞ ለምዕመናን ያማልዳል። ምን ማለት ነው? ይህም ለድካማቸው ኃይልን ይሰጣል ማለት ነው። ምን ማለት ነው? መንፈስ ቅዱስ ያማልዳል ሲል እዛ ክፍል ላይ ለድካማቸው ኃይልን ይሰጣል ማለት ነው። ስለዚህ እያንዳንዱ ቃል ቅድም ኤርሚ ስጋ እያለ ሲያወራ የነበሩ እንዳጋጣሚ መጽሐፌ ላይ ጽፌዋለሁ እና ኮንቴክስት ኢዝ ዘ ኪንግ ኦፍ ቴክስት ይላሉ የመጽሐፍ ቅዱስ አስተማሪዎች። ኮንቴክስቱን አገኘኸው ማለት የመጽሐፍ ቅዱሱን ቴክስቱን አገኘኸው ማለት። ኦኬ ለምሳሌ አንበሳ የሚለው ቃል ስናገር የሆነ አውሬ ነው የሚመጣልህ አይደል? በመጽሐፍ ቅዱስ ለምሳሌ ጻድቅ እንደ አንበሳ በድፍረት ይኖራል የሚል ጥቅስ ታገኛል። ዋው ምን ማለት ነው? ጻድቅ እንደ አንበሳ በድፍረት ይኖራል ማለት አይፈራም እንደማለት ነው። ደግሞ መጥቶ አዲስ ኪዳን ላይ ዲያብሎስን ከሰይጣን ጋር ያመሳሰለዋል። እንደሚጮህ አንበሳ ይዞራልና ብሎ ማለት ነው። ስለዚህ ጻድቅ አጋንንት ነው እያለን አይደለም፣ አጋንንትም ጻድቅ ነው እያለን አይደለም። አንበሳ የሚለው ቃል ስለተጠቀመ ብቻ በጥሬ ቃሉ አንፈታውም። አውዱ ምን ይላል ብለን ነው የምንፈታው እንጂ ማለት ነው። እና ይሄ ነው። ሌላ ደግሞ አንድ የሚነሳ አርጊመንት አለ፣ ጽፌያቸዋለሁ እና አርጊመንቶቹ ነው ማነሳላችሁ። ምልጃውን ጨርሷል ሲሉ ሰምታችሁ ታውቃላችሁ? ምልጃውን እኮ ጨርሷል በምድር። ስለዚህ አሁን አማላጅ አንለው። እሺ ኢየሱስን ቤዛ ትሉት ትልቁ በጣም ያው እሺ ኢየሱስ ቤዛ አይደለም። ኦርቶዶክሳውያን መቼም አይደለም ካሉን ወደ ትልቅ ምንፍቅና እንደገቡ ነው ይላሉ። ግን እኮ ቤዛነቱን ጨርሷል አይደል? ቤዛ ምትክ ነው። በእኔና በዮኒ ፈንታ በኤርሚ ፈንታ ነው የሚሞተው ካልን አሁን የሚሞታል እያልን እኮ እንደዛ እኮ ነው እያልን እኮ ያለ ነው አይደል? ምክንያቱም ምልጃውን ጨርሷል ካልከኝ ኢየሱስ ቤዛ አይደለም ቤዛነቱን ጨርሷል ልትለኝ ነው የሚገባው። ግን አይደለም። እንዴት ነው ሲባል ዕብራውያን 7:25 አንብበውማ። እሺ ሌላ ስልክ ስላልያዝኩኝ ነው። እሺ ማስነበብ ችግር የለም። ኧረ ምክንያቱም ወደ ራሳቸው እንትን ነው የሚገቡት። ምልጃውን ጨርሷል ስለዚህ አማላጅ አይባልም፣ ቤዛነትን ጨርሷል ስለዚህ ቤዛ አይባልም ማለት ነው። ግን ማርያም አማላጅ ትባላለች። አይገርም? እሱ አማላጅ አይባልም አሁን ጨርሷል። ግን እሷ በምድር እያለች አልጨረሰችም፣ አሁንም አማላጅ ናት። ሎጂኩ በጭራሽ የማይሄድ። ስለዚህ ዕብራውያን 7:25 ስለ እርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለ እነሱም ሊያማልድ ምን ይኖራል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን ድሮ ትምህርት ቤት እንደምንጠያየቀው አሁን ብጠይቅህ እዛው ክፍል ላይ እያየህ
ኦፕን ቡክ ተፈትነህ ታውቃለህ? አዎ። ዘወትር በህይወት የሚኖረው ምን ለማድረግ ነው? ለመማለድ። አየው እዛው ክፍል ላይ እኮ ዘወትር ለምን በህይወት ይኖራል ስትለው ስለነሱም ሊያማልድ ይላል። በቃ አለቀ። ዘወትር ነው የተባለው። ዘወትር ማለት ዘወትር ነው። ሁልጊዜ ኤክስፓየር ዴት የለውም። ሁል ጊዜ ማለት ኤክስፓየር ዴት ያለው አይደለም። ምክንያቱም እኛ አማላጅ ነው ስንል ከመስቀሉ ጋር የተሰፋ እንጂ ከመስቀሉ ጋር የተነጠለ ምልጃ የለን። ከቤዛነቱ የተለጠለ ምልጃ የለን። አዎ ኢየሱስ ለምኗል። ያው ታውቃላችሁ ሊቀ ካህናዊ ጸሎትን ጸልዋል በዮሐንስ ወንጌል ምዕራፍ 17 ላይ ስለነዚህ ብቻ አይደለም ደግሞ በእኔ ስለሚያምኑቱ ብሎ ስለኔና ስለአንተም ራሱ ጸልዋል። ታውቃለህ ለምኗል። ዘላለማዊ ሊቀ ካህናዊ ጸሎት በመባል የሚታወቀው ማለት በልመናም ቢሆን ለምኗል፣ በመካከለኛም ቢሆን መካከለኛ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 በጠበቃነትም ቢሆን ጠበቃችን ነው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ጀምሮ በምልጃም ቢሆን አማላጃችን ነው። በብሉይ ኪዳን የተነገረለትን ያን ቃል መጥቶም በአዲስ ኪዳን የፈጸመው። ስለዚህ የኢየሱስ ክርስቶስ የምልጃ ጉዳይ አንድ ሰው ሊቀበለው የሚገባ ግዴታ የሆነ ትምህርት ነው። አማላጅ ነው ስትል አንዳንድ ሰው እንደ ጴንጤ ሊያረጉኝ ነው፣ ጴንጤ የሆነ ደግሞ ባላለው ትባላል። ለምን ያሰማን ዜዶ አንድ ነገር ማናችሁም የኦርቶዶክስ ወንድሞቼ እዚህ ጋር እንነጋገር። ኢየሱስ ጌታ ነው ስል ጴንጤውን ክንዴ አይደል መባል ሌላውን ፎርጌት አባውት ዘ ሬስት ለምን ይባላል? እስቲ ለምን ይባላል? ኢየሱስ ጌታ ነው ስል ቀጥታ ለምን ጴንጤውን ይባላል? ጴንጤውን ክንዴ ለምን ይባላል? በኦርቶዶክስ ኢየሱስን የምናምን ከሆነ አሜን ነው የምትለኝ አይደል እንዴ? አሜን ነው መባል ያለበት። ማንኛውም መጠጥ አጠጣ እንዴ ጠነጠጥክ እንዴ ነው የምትባለው? ዋይ መጠጥን እንደግፋለን? መጠጥ ትክክለኛ ነገር አይደለም። ግን መጠጥ አልጠጣም ኢየሱስ ጌታ ነው ካል ጠነጠጥክ እንዴ ማርያምን ካርክ እንዴ የሚባል ነገር ነው ያለው። ስለዚህ ያንን ልነግር ፈልጌ ነው። አሁን ስትለው አይደለም ስለማማለድ ኢየሱስ ጌታ ነው ብትል ማማለዱን ፎርጌት ባህል ኢየሱስ ጌታ ነው ስትል በነጠጥክ እንዴ አላልኩም እንዴ እኔ ሌባ ነው ብያለሁ እንዴ እኔ ዱርዬ ነው ብያለሁ እንዴ እኔ እንትን ብያለሁ እንጂ የሚል ቀጥታ ዳይሬክት የሆነ ምላሽ አሜን ጌታ ነው የሚል ብዙ ጊዜ መልስ አታገኝ። ብዙ ጊዜ መልስ የለውም። ለዚህ ነው አንዳንዴ መልስ የለም ብለን የምንናገረው። መልስ የለም በጉልበት በምን የተያዘ ነገር እንደሆነ አሁን በደንብ በግልጽ ህዝቡ እያየው ስለሆነ ያንን ነው የምናገረው። ሰው ይቅርታ ወንድሜ ስላቋረጥኩ፣ ይቺ ነገር ወሳኝ ስለሆነች መናገር ወሳኝ ነገር ነው ያወራኸው። ብዙ አልቆይም፣ ትንሽ ደቂቃና በነገራችን ላይ ቅድም የቄሱን ስታሳይ ሰይጣን መግቢያ ያገኛሉ ማለት አስበዋል። ሰይጣን ኢየሱስ ብቸኛ የዓለም ቤዛ ነው ብሎ ሲያስተምር አስበዋል። ሰይጣን መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ኢየሱስ ነው ብሎ ሲያስተምር አስበዋል። ኢየሱስ ስለ ኃጢአተኞች በመስቀል ላይ ሞቷል፣ ደግሞም ተነስቷል፣ አድርጓል፣ ተመልሶ ይመጣል ብሎ ሰይጣን ሲያስተምር አስበዋል እንዴት እንደሚፎግሯቸው። ኦኬ ስለ ኢየሱስ የተነገረውን እውነተኛውን ቃል ስትናገር አንተ ማርያም ጠል እንደሆንክ ትውልዱ አእምሮ ውስጥ እንዴት አስርጸው ሊያስገቡ እንደሚፈልጉ ለማርያም ያለኝ ፍቅር የምገልጠው ማርያም የሆነችውን ነች በማለት እንጂ ያልሆነችውን ነች በማለት አይደለም። ለምሳሌ ከዚህ በፊት ተናግሬያለሁ። አሁን ሁላችንም እርግጠኛ ነን ዮኒ አሁን ጠቅላይ ሚኒስትር አይደለም እና ዮኒን ስለምወደው ዮኒ ጠቅላይ ሚኒስትራችን ፕሬዚዳንታችን ብል የሰጣው ሽመት እኮ ደስ ይላል፣ ግን ሙድ እየያዘብኝ ነው የምትለው። ዲያራት ወግር ምን ሆነ ነው ድሮ ዱርዬ እያለ የምናወራ የሆነ ቱሲሪማ እያሰረኝ ነው ምናምን ነው የምትለው። ገብቷል። ግን እኮ ጥሩ ነገር ነው የነገር። ሌባ ነው አላልኩም እኮ አይደል፣ ዱርዬ ነው አላልኩም። ጠቅላይ ሚኒስትራችን ነው ያልኩ። የኢትዮጵያ መሪ እኮ ነው ያልኩ እኮ። የብዙ እናቶች እንባ አባሽ እኮ ነው ያልኩ። ገብቷል። እየሰጠውክ ያለው ጥሩ ነገር እኮ ነው፣ ግን ያልሆንከውን እየሰከስከኝ ነው እላለሁ። እየሰከስኩ ነው ማለት እና ብዙዎች አሁን ማርያምን እየሰከሷት ነው። በዮኒ ማርያም እየተሰከሰች ነው።
እሷ በሌለችበት ለኃጢአተኞች ሞታ እንደተነሳች እየሰከሳችኋት ነው። እሷ በሌለችበት ሰዎችን ከገሃነም እሳት ወደ ገነት እንደምታስገባ ስትነግሯት እየሰከሳችኋት ነው። እሷ ያላለችውን በጡቶቼ ብላ ፊቴችን ካልባጨርኩ እያለች ልጇን የምታስፈራራ እንደዛ እየሰከሳችኋት ነው። ያልሆነችውን ነው። እውነተኛዋ ማርያም የምንወዳት ትውልድ ሁሉ ብፅዕት ይለኛል ያለች እኔም ትውልድ ለኝና ደግሞ ብፅዕት ናት የምላት የጌታዬ እናት የምወዳት ድንቅ አማኝ ያመነች ብፅዕት ናት እኮ ነው የሚለው ሉቃስ ላይ። ያመነች እርሷ ብፅዕት ናት፣ እምነትን የተማርኩባት ስለምወዳት ብዬ መጽሐፍ የማይላትን ሐዋርያት የማይሏትን እየቀበጣጠርኩ መጽሐፉ የማይለውን ጠምዝዤ አላስብልምና ኢየሱስ ክርስቶስ ፍጹም አስታራቂያችን፣ አማላጃችን፣ ወደ እግዚአብሔር መንግስት የገባንበት አንደኛው ሳይሆን አንድያ መንገዳችን ነው። ተባረኩልኝ። ጸጋና ሰላም ይብዛላችሁ። በጣም ነው የማመሰግነው። ድንቅ እንዳለ ድንቅ ምስክር ነው የምትሰጡትና እግዚአብሔር ይባርካችሁ። ወደ ጆን ወይም መሪጌታ እንሄዳለን። ከመጨረሻችን በፊት ያው ኤርሚሻ መናገር አለበት ብዬ አስባለሁ እና ጆን በምልጃ ላይ ነው ይሄን እየተነጋገረን ያለ ነው። እስቲ የምትለውን አንተም ደግሞ በምልጃው ያነበብካቸውን የተማርክበትን እንድታስረዳን ነው። ክብርልኝ። አሜን። ይህን እየተባረክልኝ እግዚአብሔር ይባርክ። ሁላችሁም በዚህ ያላችሁ ከኤርሚ ጀምሮ መሪጌታ ብሩክ ሁኑልኝ። ነዳጌ ሁሉ እግዚአብሔር የተመሰገነ ይሁንና እየሰማሁ ነበር የሚባለውን ነገር ያው የኔም እይታ ይስማማል። በተለይ የሆነ ቅድም ያነሳሁ ነገር አለ በዚህ በዝማሬ ዙሪያ እና አንድ ሰመሪ ነበረኝ። ዝማሬ ለፍጡር ነው ለእግዚአብሔር ለአምላካችን ነው የሚቀርበው እና እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል እንደሚል የእግዚአብሔር ቃል የማይለውን የእግዚአብሔር ቃል ያላበዛውን ነገር ማብዛት የለብንም። መጽሐፍ ቅዱሳችን ላይ 27 ጊዜ ለእግዚአብሔር ለአምላካችን ዘምሩ ይላል። ስንት አልኩ ዮኒ? 27 ዘምሩለት፣ ዘምሩ፣ ተቀኙለት፣ አመስግኑ የሚሉ ቃላቶችን ሰርች አድርገን ሰመራይዝ ብናደርጋቸው 27 ጊዜ ለፍጡር ወፍ የለም፣ ምንም የለም። በጣም ይሄ ነገር ሊታወቅ ይገባል። ወፍ የለም። ምሳሌ መናገር እንችላለን። ኤፌሶን 5:19 ለጌታ በልባችሁ ተቀኙና ዘምሩ። ቆላትያስ 3:16 በመንፈሳዊ ቅኔ በልባችሁ ለእግዚአብሔር ዘምሩ። መዝሙር 105:2 ዘምሩለት፣ ተአምራቱን ሁሉ ተናገሩ። መዝሙር 68:32 የምድር ነገስታት ለእግዚአብሔር ለጌታ ተቀኙ ዘምሩ። በተጨማሪም መዝሙር 9:11 34 33:2 እያለ ለቁጥር በሚታክት 27 ጊዜ ለእግዚአብሔር ዘምሩ ይላል። እኔና ወገኖቻችን ከየት አምጥተን ነው ለፍጡር የምንዘምረው? ያሳደከኝ መልአክ እያለን ለመልአክ የምንዘምረው የአክብሮት ነው የምትባል ከቨር አለች። እቺ ከቨር የሲዲ ከቨር የምትሰራው አለ አይደል? የሆነ ነገር ከቨር የምትሰራው ከቨሯን ማሳመሪያ የአክብሮት ብለው ይዘጓታል። እንዳትጠይቃቸው። እኛ ለአክብሮት ነው የምንሰግደው፣ እኛ ለአክብሮት ነው የምንዘምረው፣ እኛ ለአክብሮት ነው በሚሏት ከቨር ይቺ አክብሮት የምትባለው ብዙ ጉድ ሸፍናለች። ለዛ ነው መንገር የምፈልገው። ጎሄ የሚገርም ነው። ያሳደከኝ መልአክ ለምሳሌ አሁን እንደው ራሱ ምንፍቅና መሸከሙን የምናውቀው ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ይላል። የሚያሳድግ እግዚአብሔር ነው። ስለዚህ ምንፍቅና የተሸከሙ ዝማሬዎች አሉ። ለምሳሌ አይናችን ነሽ ማርያም። እኔ መጽሐፍ ቅዱስ ላይ ማርያም አይን የሆነችበት ሁኔታና እንትን የተጠቀሰ የተጻፈ ነገር ምንም ነገር የለም። ቅድም ሳክስ ስትሉ የሰማሁት ነገር አለ። አንድ ነገር እያሰብኩ ነበር። እኔም ለምሳሌ ሆስፒታል ስትሄድ ይሆን ሰዎች አያውቁም፣ ነጭ የለበሰ ሁሉ ጽዳቷን ዶክተር ይሏታል። ሊሞቃት ይችላል፣ ለጊዜው ሊሞቃት ይችላል። እነርሷን ዶክተርዬ 7 ቁጥር ቤት ነው ሊሉ ይችላሉ። ግን ሮንግ፣ ዶክተር አይደለችም፣ ጽዳት ነች። ለጊዜው ልታሞቃት ትችላለህ። እንዲህ አይነት ነገር መንግስት መዝኖ ያልሰጣትን ዶክተር ያላላትን ዶክተር ብትላት ለጊዜው ታሞቃታለህ። የእግዚአብሔር መንግስት ለማርያም መዝኖ የሰጣት ክብርና ፖዚሽን አለ። ከዛ ውጭ እኛ እየሰከሰን 120 ስም ሰጥተን አይናችን ብንል የተለያየ ስም ብንሰጣት ቤዛዊት ዓለም ሌላም ስሞችን ብናድላት የሚጠቅምና የሚሰራ አይደለም። የማርያምን ፖዚሽን የሚነግረን መጽሐፍ ቅዱስ ነው። የት ጋ ነች ማርያም? የት ጋ ታየች? በተለይ ሉቃስ ወንጌል በደንብ ነው የሚነግረን። ሉቃስ ወንጌል እንመለከታታለን። በመጨረሻ ያየናት ሐዋርያት ሥራ 1:14 ከጌታ ወንድሞችና
ከሐዋርያት ጋር አብራ ስትጸልይ የሚገርም አብራ ሁሉም አብረው ወደ አንድ ይሄ ኮንቨርጀንስ እና ዳይቨርጀንስ የሚባል ነገር አለ። ጸሎታቸው ኮንቨርጅ ወደ እግዚአብሔር ሁሉም እንጂ እዛ ጋር ተሰብስበው አንቺ ለእግዚአብሔር ቀረብ ስለምትይ እመቤታችን እናታችን እባክሽ አንቺ ከልጅሽ ከወዳጅሽ ለምኝልን ያለ ሐዋርያ ያለ የጌታ ወንድሞች ያሉ አባቶች በዛ ስፍራ አልነበሩም። በአካል እንኳን እያለች አይደለም በአጸደ ነፍስ ሆና። ይሄ በደንብ ሊታወቅ የተገባ ነገር ነው። ስለዚህ ማርያምን ያከበራት ማን ነው ቢባል ጴንጤ ነው። በደንብ አድርጎ ኦርቶዶክስ ያከበራት ይመስላል። ለምሳሌ አዲሱ 2000 ትርጉም ላይ የባሪያይቱን ውርደት ተመልክቷል የሚለው ተቀይሮ የባሪያይቱን ትህትና ተባለ። ኦሪጂናል ቃል ኦሪጂናል ክፍል መንካት ለምን አስፈለገ? መንካት እሷ ትሁት ነኝ ተዋርጃለሁ ዝቅ ብያለሁ በእግዚአብሔር ፊት ያለችውን ነገር ትህትና ለምን አስፈለገ? ይሄ ከንቱ ውዳሴ ይባላል እንደዚህ አይነት ነገር። እና ከሁሉ በላይ ምልጃን በተመለከተ ምንም አይነት ቅዱሳን በአጸደ ነፍስ ሆነው በአጸደ ስጋ ላሉ ለኛ አፖን ሪኩዌስት እኛ እየጠየቅን የሚማልዱበት ሁኔታ ምንም የለም። ወገኖቻችን የሚጠቅሷቸው ጥቂት ክፍሎች አሉ። ለምሳሌ ያዕቆብ 5ን በጣም ቺት የሚያደርጉበት ነገር አለ። ይሆን አንዳንድ ጊዜ ጥቅስ ሲነግሩህ አይ እስቲ ሰፋ አድርጌ ወደፊትም ወደኋላም ትንሽ ልይ ማለት መልካም ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይሌለ እንደ ይሉሃል። ክፍሉን ግን ወደ ላይ ወጣ ብለህ ስትመለከተው የሚያወራው ያዕቆብ የጻፈው በአጸደ ስጋ ስላሉ ሰዎች አንዳቸው ለአንዳቸው መጸለይ ስላለባቸው ከእናንተ መካከል የታመመ ቢኖር ይላል ለምሳሌ ብሎ ይጀምራል። እርስ በርሳችሁ ጸልዩ ይላል። ስለዚህ በአጸደ ስጋ ያለን ሰዎች አብረን እንድንጸልይ ተፈቅዷል። እንድንረዳዳ በድካማችን በኢንፈርሚቲያችን እንድንረዳዳ የተጻፈ መጽሐፍ ቅዱሳዊ ክፍል አለ። እዛ ጋር ያሉት ግን በአጸደ ነፍስ ያሉት ከኛ ጋር የሚያገናኛቸው ለኛ የሚጸልዩበት የሚያስቡበት ክፍል የለም። ወገኖቻችን ከመጨነቅ የተነሳ ራእይ 6 ላይ አንድ ክፍል ይሄዱና አንገታቸው የታረደ የተቀሉ ሰዎች ነፍስ ስትጮህ ያነሱና ይሄው ቅዱሳን እኮ በአጸደ ነፍስ ሆነው ይጮሃሉ ይጸልያሉ ለኛ ይላሉ። እዛ ክፍል ላይ የሚናገረው አንድ መስዋዕት የሆኑ ሰዎች ነፍስ የፍትህ ጥያቄ እየጠየቁ ነው። እስከ መቼ ድረስ አትፈርድልንም? ከምድር ጸሎት ተቀብለው ወደ እግዚአብሔር እያቀረቡ ሳይሆን ስለራሳቸው። አሁን እዛ ካታጎሪ ውስጥ ለምሳሌ ማርያም አትጠቃልልም፣ ተክልያ አይጠቃልሉም፣ አቡያ አይጠቃልል፣ ክርስቶስ ሳምራ፣ መላእክት አይጠቃልሉም። አንገታቸው አልተቀላማ። ስለዚህ በማይሆን ጥቅስ እየተጠቀሰ ህዝብን ኮንፊውዝ የማድረግ ነገር አሁን ትውልዱ ሁሉ ነቄ እየሆነ ስለመጣ ብዙ የሚያስኬድ ነገር የለውም። በመጨረሻ ስለ ጸሎቶች እንመልከት። አባታችን ሆይና እመቤታችን የሚል 2 ጸሎት አለ፣ ጎን ለጎን የሚጸልይ አባታችን ሆይ ሲያልቅ እመቤታችን። ዮኒ አመንክም አላመንክም ኮንትራዲክት የሚያደርግ ጸሎት ነው። አባታችን ሆይ የእግዚአብሔር ጸሎት ነው፣ የመንፈስ ቅዱስ ሐሳብ ነው እዛ ላይ ያለው። ክርስቶስ ኢየሱስ ስትጸልዩ አባታችን ሆይ በሰማይ የምትኖር ብላችሁ ይወርድና ኃጢአታችንን ይቅር በለን በሉ ነው የሚለው ክርስቶስ። እመቤታችን ላይ ግን ኃጢአታችንን ይቅር ይለን ዘንድ ይቅርታና ምሕረትን ለምኝልን ይላል። አየህ፣ ይቅር በለን ለምኝልን። የእግዚአብሔር ሐሳብ ይቅር በለን በል፣ ዳይሬክት አግኘኝ፣ ንካኝ፣ ወደ እኔ እንትን ጩህ፣ እኔም እሰማሃለሁ። በነገራችን ላይ ቆላሲያስ ላይ ነው መሰለኝ ጌታ ቅርብ ነው ይላል። በጸሎትና በምልጃ ልመናችሁን አስታውቁ እንጂ በአንዳች አትታወኩ ይላል። ጌታ ምንድን ነው? በጣም ቅርብ ነው። ስለዚህ አባታችን ሆይ እኔ ጋር መግባት ትችላላችሁ ሲል የእመቤታችን ጸሎት ግን ለምኝልን፣ ሰው ሰራሹ ጸሎት ለምኝልን ይላል። ስለዚህ እንዲህ አይነት ኮንትራዲክሽን ነገሮች አሉ። ስለዚህ እነዚህን ነገሮች መቀበልና መውሰድ የለብንም። ስለዚህ ከሎጂክ መውጣት ነው ያለብን። ከሁሉ በላይ 5ቱ ዋና ዋና ሐዋርያት ከ5ቱ 3ቱ ደግሞ አእማድ የተባሉ ዮሐንስ፣ ያዕቆብና ጴጥሮስ አመንክም አላመንክም ዮኒ በመልእክቶቻቸው እነዚህ 5 ዋና ዋና ሐዋርያት ጳውሎስ፣ ዮሐንስ፣ ጴጥሮስ፣ ያዕቆብና ይሁዳ በመልእክታቸው አንድም ጊዜ ማርያም የምትባል ስም ሜንሽን አላደረጉም። ኖ ሜንሽን ኦፍ ሜሪ ሲንግል ታይም ማርያም ብለው የማርያም አስተምሮ፣ የማርያም ምልጃ፣ የማርያም 120 ስሞች፣ የማርያም ኪዳነ ምሕረትነት በእነሱ ሳይታወቅ ቀርቶ ነው። በተለይ ዮሐንስ እቤቱ የወሰዳት እናት እንሆ ተብሎ ተሰጥቶት ወገኖቻችን ለእኛም ነው የተሰጠችን ይላሉ። በነገራችን ላይ እግዚአብሔር እናቱን አልሰጠንም፣ ክርስቶስ እናቱን አልሰጠንም። ዮሐንስ 14:16 አካባቢ ስንመለከት ወላጆች እንደሌላቸው ልጆች አልተዋችሁም፣ አጽናኙን መንፈስ ቅዱስ እልክላችኋለሁ ነው ሲሄድ አለ። ማርያምን ታሳቢ ቢያደርግ ኖር እኮ እኔ እሄዳለሁ፣ ማርያም አለች፣
በትራንዚሽን ጊዜ ፎር ዘ ታይም ቢግ ማርያም አለች፣ ስለዚህ ከእሷ ጋር ቆዩ ይል ነበር። ኢየሱስ ክርስቶስ ያለሱ እኛን ሲመለከተን ወላጅ አልባ ጎዳና ተዳዳሪ ነን። ለዚህ ነው አጽናኙን መንፈስ ቅዱስ እልክላችኋለሁ አለ፣ እናቱን አልታመነም። ስለዚህ ይሄ ማርያምን ወስዷት 15 ዓመት ከእሷ ጋር የኖረው ዮሐንስ የሚባል 3 ወሳኝ መልእክቶች የጻፈ አንድ ወንጌል የጻፈ ራእይን የጻፈ ሰው አንድ ጊዜ ማርያም ብሎ ሜንሽን አላደረገም። በመልእክቶቹ አንድ ጊዜ ሜንሽን አላደረገም። አያውቅም፣ የሷን አስተምሮ አላየም። 15 ዓመት አብሮ መኖር ኢስኖት አን ኢዚ እንትን አብሮ ይወጣል ይገባል። አገልግሎት ቢሄድም ተመልሶ ይመጣል። ዋና ስቴሽኑ የማርያም ቤት ነው ወይም እሱ ቤት ነው፣ ከማርያም ጋር ነው። አያይም በሷ የሚገለጠውን ነገር። ከየት አምጥተውት ዮሐንስ ያልነገረንን ይነግሩናል። የዮሐንስ መልእክት 1 ወይ 2 ፔጅ ቢሆን ኖሮ ወይ ዋና ዋና ነገሮች ላይ አተኩሮ ጊዜም አጥቶ ወረቀትም አልበቃው ምንል ነበር። ይሄን ሁሉ መልእክት ጽፍ ስለ ማርያም ካላነሳ ወፍ የለም ማለት ነው። ቅዱሳንም ማማለዳቸው የተጻፈ ነገር፣ በተለይ ሎካል ቅዱሳኖች ይሁን እኔ ስለ ቅዱሳን እንዳውራ ከተባለ ስለ ሙሴ፣ ስለ ዮሴፍ፣ ስለ ያዕቆብ፣ ስለ ዳዊት ማውራት እንችላለን። ዶሜስቲክ የሆኑ ቅዱሳኖች አንደኛ የኖሩበት ዘመን 200 ምናምን ዓመት ጊዜ ውስጥ ከ13 ከ15ኛው ክፍለ ዘመን ባሉ፣ ሁለተኛ አኗኗራቸውና አፈጣጠራቸው ራሱ ኢትስ ዩኒክ። መጽሐፍ ቅዱስ ላይ የትም ቦታ ብትመለከት ክንፍ ያለው ጣና ላይ 100 ዓመት ተዘግዝጎ የጸለየ እንዲህ አይነት ልዩ ቅዱስ የለም። ቻሌንጅድ ሳይሆኑ ቀርተው አይደለም። ኤልያስ ኤልዛቤል አንገትን ቆርጠዋለሁ ባለችው ጊዜ በእግሩ ነበር ሄዶ ሲደክመው ቁጭ ብሎ መላእክት ምግብ አምጥተውለት የበላው። ከዛ ዋሻ ውስጥ ተደብቆ ሳለ ክንፍ ያለው ቁራ ስጋ እያመጣ ያበላው ነበር እንጂ ክንፍ አላወጣም። የኛ ሀገር ግን ክንፍ አላቸው የሚባሉ አሉ። እግዚአብሔር ፍጥረትን እንደ ፍጥረቱ እንደ ወገኑ ነው የፈጠረው። ቻሌንጅ ክርስቶስ ራሱ ቻሌንጅ በገጠመው ጊዜ ከገደል አፋፍ ላይ ሊወረውሩት ሲሉ ችግር የለም እኔ ክንፍ አወጣለሁ ወርውሩኝ አላለም። የሚገርመው ነገር በመካከላቸው አልፎ ሄደ። የእነሱን ኔቸር ነው እንጂ የቀየረው የእሱ ኔቸር አልተቀየረም። የሚገርም ነገር ሐዋርያው ጳውሎስም በደማስቆ ይዘውት ሊደበድቡት ሊገሉት ሲሉ በቅርጫት ነው ያወረዱት፣ በክንፍ አልወጣም። የሚገርመው ነገር እግዚአብሔር አንድ ሲንግል ፕሮብለምን ሶልቭ ለማድረግ የሰዎችን ኔቸር አይቀይርም። እንዳያዩት ሊያደርግ ይችላል። እነ ኤልሳ ጠላቶቻቸው በከበቧቸው ጊዜ አይናቸው ታውሮ፣ እነ ሎጥም አይናቸው ታውሮ እንዳያዩቸው ሆኑ እንጂ ኔቸራቸውን አልቀየረም። እኛ ሀገር እኮ ጉድ ነው የምሰማው። ጣና ውስጥ 100 ዓመት ተዘግዝቀው ለኢትዮጵያ ጸለዩ፣ ለዚህ ክፍለ ሀገር ቡዳነት ጸለዩ። ዋዳዜት ሚን እግዚአብሔር አይፈቅድም። ተግታችሁ ጸልዩ ነው የሚለው። ጸልዩ፣ ተግታችሁ ጸልዩ። ተዘግዘቁ አይል፣ ወደ ሰማይ ውጡ አይል፣ ምናምን እግራችሁ ይቆረጥ አይል፣ አያዝንም። ክርስቶስ ኢየሱስ አይ ስጸልይ 7 ዓመት በአንድ እግሬ ቆሜ እግሬ የተቆረጠ ደግ አደረገ ነው የሚለው። እግዚአብሔር አላዘዝኩም። ተግታችሁ ጸልዩ ነው የሚለው። መትጋት ነው፣ ፍሪኩዌንሲን ነው የሚያሳየው። ስዊት ማድረግን ማላብን ነው፣ በትጋት መጸለይ ነው፣ ቶሎ ቶሎ መጸለይን ነው እንደ እግዚአብሔር አጀንዳ እንጂ እግዚአብሔርን አሳዝናለሁ ብለህ በአንድ እግሬ ቆማለሁ እንዲህ ላለሁ ብትል የማይሆን ነገር ነው። ስለዚህ ክርስቶስ ኢየሱስን ሴንተር ለማድረግ ነው የኛ ሐሳብ። ክርስቶስን እንውደደው። ልቦች ሁሉ ወደ ክርስቶስ ይመለሱ፣ አይኖች ሁሉ ወደ ክርስቶስ ይመለሱ፣ ፍቅር ሁሉ ለክርስቶስ ይሁን። ይሁንዬ ሰሞኑን እንደውም አንድ የምናወራው ነገር አለ። ግንቦት 1 ደርሷል። ልደታ የሚባለው የማርያም ልደት የሚባለው እኔ አይደለሁም ያልኩት፣ ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰው ካወክ የአማራና የኦሮሞ እውነተኛ የዘር ግንድ በሚለው መጽሐፋቸው ላይ ያሰፈሩት አንድ ሐሳብ አለ። ቦረንትቻና የማርያም ልደት የሚባሉት ቀኖች ምን ግንኙነት እንዳላቸው የጻፉት ነገር አለ። ከዛ ላይ ሜንሽን አድርገን የምናወራው ነገር አለ። የቦረንትቻ መንፈስ እናውቀዋለን፣ እንዴት መናፍስት እንደተወራረሱና ይህ ቀን ከዛ ጋር ተገናኝቶ የሚደረገው መስዋዕት ቆሎ መበተን ውጪ መከበሩ ራሱ ለምን እንደሆነ እናያለን። እና እኔ በጣም ጥርጣሬ እንደዚህ ከመናፍስት ጋር የተገናኙ ነገሮችን ብዙ አሉ። ሰው ያለ እንትኑ አይደለም ከክርስቶስ አምልኮ ዲቬት የሚያደርገው። እነዚህን ነገሮች ሁሉ እናያለን። እግዚአብሔር ያክብራችሁ። ይሁንዬ በርታ፣ ተባረኩልኝ። በጣም ደስ የሚል ቀለል አድርገህ በአጭር ያስረዳህን ወንድሜ ነህ። እጅግ አድርጌ አመሰግናለሁ። መሪጌታ እንግዲህ የእርሶ ነው። አጠር አድርገው ስለ ምልጃ በደንብ አድርገው ይንገሩን አባታችን። እሺ፣ እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ።
ለሁላችሁም ሰላም እላችኋለሁ። ጸጋ እግዚአብሔር ይብዛላችሁ። በተለይ ደግሞ ዮኒ በጣም እንደጨከንክ በጣም እግዚአብሔር እንዳስጨከነ ያስታውቃል። ይሄ ማንም ሊለው የሚችል ነገር ነው። ይሄ ንስሐ የትም የሌለ ማንም ብሎት የማያውቅ የትኛውም የፖለቲካ ሰው የትኛውም ጋዜጠኛ እንዲሁ ከዚህ በፊት ያደረግኩትን ነገር ሁሉ በጌታ ፊት ትቼዋለሁ ለጌታ ብሎ መናገር ካንተ አይደለም ከመንፈስ ቅዱስ ነው። አየህ ላይታወቅህ ይችላል፣ አይታወቀንም እኮ። ነገር ግን አየህ አናጋሪው መንፈስ ቅዱስ ግን የዘመናትን እንዲሁ ልክ አይደለሁም የምትልበትን ነገር በሙሉ አራግፎታል። ከዚህ በኋላ አንድ ነገር ለዮኒ የምመክረው ደግሞ በዚህ በተመለከተ አንድ ነገር ነው። መጽሐፍ ቅዱሳዊ ንስሐ የሚባለው ኃጢአትን በተመለከተ አንድ ሰው ንስሐ ሲገባ አንድ ጊዜ ብቻ ነው የሚናገረው። ደግሞ ነገ ንስሐ አይገባበትም። በዚህ ህዝብ መካከል በእያንዳንዱ የፖለቲካ ፓርቲዎችም ሳይቀር በግለሰብም ይሁን በማንም ይሁን በፕሮቴስታንትም በማንም ይሁን እኔ ይቅር ብያለሁ አልክ አይደል? እግዚአብሔር ይቅር እንዳለ ማመን አለብህ። ከዚህ በኋላ ይህንኑ ይቅርታ አይደገምም። እንዲሁ ጓደኛ ተጣልታችሁ አንድ ጓደኛ ጋር ተጣልተ ቢሆንና ሰው ቢያስታርቅህ በተገናኘ ቁጥር እንዲሁ ይቅር በለኝ አትለው። አለቀ፣ ጨርሳል። አንድ ጊዜ ጨርሰዋል። እግዚአብሔር ጋርም እንደዚህ ነው። ሰው ቢያመነዝር ጌታ ሆይ ይቅር በለኝ፣ የሰራሁትን በደል አይኖችህ አይተዋል፣ የተናገርኩትን ክፉ ቃል ጆሮዎችህ ሰምተዋል። ስለዚህ በልጅ በኢየሱስ ክርስቶስ ደም እጠበኝ፣ አንጻኝ። ስላነጻኸኝ ስላጠብከኝ አመሰግንሃል። ጨረሳለቀ። ሌላ 300 ስግደት ሌላ 4 ዓመት ስግደት የሚባል ነገር የለውም። በኦርቶዶክስ ቤተክርስቲያናችን እንዳለው ማለት ነው። የካህን ሚስት የተመኘ 7 ዓመት ነው ንስሐው። ስለተመኘ 7 ዓመት በ7 ዓመት ውስጥ ምን ያህል ኃጢአት እንደምትሰራ እግዚአብሔር ይወቀው። ደግሞ ሌላ ኃጢአት እና የንስሐ በጣም እግዚአብሔር ይመስገን ስለ ንስሐ እሱ አርክቶኛል። ዛሬ ከምንም በላይ በቃ ያረጋገጥኩበት ይሄ ትልቅ ማይተም ነው ለመዳን። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። ሌላው የኢየሱስን ምልጃ ኤርሚም በጣም በብዙ ስፍራ ሲናገረው ነበረ። እውነት ነው፣ በትክክል በኦርቶዶክሳውያን ግን ምንድነው እርሱ አማላጅ እንጂ ፈራጅ አይደለም ነው የሚሉ። በታሪክ ሌላ ጊዜ እነግርሃለሁ። በታሪክ 1972 ዓመተ ምህረት የካራ እንትን ብለዋል። አሁን ከተዋህዶ ጋር ተቀላቅለው አንድ አይነት ስለሆነ መለኮት ብቻ ነው አድርገውታል እነሱ። ያም ሆነ ይህ ግን አንድ ነገር ግን መናገር የምፈልገው ምንድነው መጽሐፍ ቅዱስ የሚለው መጽሐፍ ቅዱስ ስለ ፈራጅነቱም ሰው ስለሆነ ነው። ለምን ፈራጅ ተባለ? ሰው ስለሆነ። እንዴ ያማልዳል ምንለውስ ምን ስለሆነ? የሰው ልጅ ስለሆነ። አምላክ ወደ አምላክ አይለምንም፣ መለኮት ወደ መለኮት አይለምንም። አሐዱ ውእቱ መለኮተ ሥላሴ፣ የሥላሴ መለኮት አንድ ነው። የሥላሴ አምላክነት አንድ ነው። አምላክ ወደ አምላክ አይጸልይም። ታዲያ ማን ነው የሚጸልየው? ታዲያ ማን ነው ደሙን ያፈሰሰው? ታዲያ ማን ነው የሞተው ስንል ሰው የሆነው ክርስቶስ፣ ሰው የሆነው ክርስቶስ። የሚፈርደውስ ሰው ስለሆነ አምላክ ስለሆነ ይፈርዳል አይደለም፣ ሰው ስለሆነ። ለዚህ ነው እኮ አርገ በስፋት ውስተ ሰማያት ወነበረ በየማነ አቡ ዳግመ ይመጽእ በስፋት ይኮንን ሕያዋነ ወሙታነ የምንለው በክብር ወደ ሰማያት ምን አለ? አረገ።